እሺ ታሪኩ ወይንም ከታች ያለው መካከል ላይ ያለው እሺ አለ ሰላም ነው። ሰላም እንዴት አለ ይመስገን ሁሉ ሰላም አልሐምዱሊላህ። ክብሩ ይስፋ ለመድኃኒዓለም እና ደህና ነን። እየሰማችሁ ነበር እና በጣም እየሰማችሁ ነበር እና ብቻ ጥያቄ አለኝ። አንተም የትኛውን የፈለግከውን እንጠይቀኝ እመልስልሃለሁ። ለአንተም ደግሞ ጥያቄ አለኝ። የፈለግከውን ጥያቄ። እሺ ከነቢያቶች ለመጀመሪያ ጊዜ ሥላሴን የሰበከው ነቢይ ማን ነበር? ከነቢያቶች ለመጀመሪያ ጊዜ ሥላሴን የሰበከው የመጽሐፍ ቅዱስ ነቢይ ማን ነው? ኦኬ ሥላሴ የሚለው መጽሐፍ ቅዱስ ላይ የለም። በነገራችን ላይ ሥላሴ የሚለው መጽሐፍ ቅዱስ ላይ የለም። እሺ ግን ስለ አብ ስለ ወልድ ስለ መንፈስ ቅዱስ የሚያወራ አለ። ብቻ ያ ሥላሴ የሚለው ወርድ ባይወርድ በመጽሐፍ ቅዱስ ላይ የለም። ግን ሥላሴ እኔ የሥላሴ አማኝ ነኝ በነገራችን ላይ እና የሥላሴ አማኝ ሁኜ ሥላሴ የሚለው መጽሐፍ ቅዱስ ላይ ስለሌለ አልቀበለውም ማለት አልችልም። ምክንያቱም ሥላሴ የሚለው ወርድ ነው፣ ቃል ነው። ከየት የመጣ ቃል ነው? ሥላሴ የሚለው ጥምር ነው። 3 ስሞችን አንድ አድርጎ የሚይዝ ሊቃውንቶች የጻፉ የተስማሙበት ሀሳብ ነው እና ያ ሥላሴ ደግሞ ስለ አብ ስለ ወልድ እና ስለ መንፈስ ቅዱስ የሚያወራ አንድ አድርጎ ሥላሴ ይባላል። እሺ ጥያቄን በጣም ጥያቄን አስተካክል። እሺ የብሉይ ኪዳን ባለቤት ማን ነበር? ለማን ነበር የተሰጠው? የአዲስ ኪዳንም የብሉይ ኪዳንም ባለቤት እግዚአብሔር ነው። እሺ እሺ ይቅርታ አንዴ ሁሱ ይቅርታ አንድ ጥያቄ ልጠይቀው። ከይቅርታ ጋር አንድ ጥያቄ ልጠይቀው ካላቋረጥ። ይጠይቀው። ማንን? እኔን? ይጠይቃል። እሺ ጠይቅ የፈለግከውን። አሁን አንተ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ ተጠርተዋል እንጂ ሥላሴ የሚል ስም የለም እና 3ቱ በተከታታይ ስለተጠሩ አንድ አምላክ ናቸው ብለን እናምናለን ብለኸኛል። መጽሐፍ ቅዱስ ላይ እንትን አጵሎስ ተከለ ጳውሎስ አጠጣ የሚያሳድግ ግን እግዚአብሔር ነው ይላል። 3ቱን እንዴት ሥላሴ ናችሁ ብላቸው ማመን ከበዳችሁ? ጳውሎስ አጵሎስና እግዚአብሔር አንድ ላይ ተጠርቷል። አንድ ላይ ከተጠራ እግዚአብሔር ነው ማለት ነው። አንድ ላይ ስራ እንደሚሰሩ ነው የሚናገረው። አረ አትሳሰት አባቴ፣ እንደዛ አይወራም። ሲጀመር ሲሆን ከእግዚአብሔር ጋር ኮምፔር አይደረግም በፍጹም ስህተት። ሰውንማ ኮምፔር አርጋችሁ ኢየሱስ ሰው አይደለም እንዴ? ኮምፔር አርጋችሁት እኮ ታዲያ ኢየሱስ አምላክ ነው። ዘላለም የፈጠረ አንተንም እኔንም የፈጠረ አምላክ ነው እንጂ ሰው አይደለም። ሰው የሆነው ዘላለም ነው የሚለውን አንተና እኔን ሊያድነን የሰው መልክ ይዞ የሚለውን ማዳኑን ተወውና ዘላለም የሚለውን የታገኘ ሆነ ምለ የኃጢአትን መልክ ይዞ መጣ። ስለ ኃጢአትን ያልጠየቅኩም። ዘላለም የሚለውን የታገኘው ምኑን? ዘላለም አልከኝ። ከዘላለም ጀምሮ አልከኝ። እንደዛ የሚላለ መጽሐፍ ቅዱስ ላይ ኢየሱስ የነበረው ዓለም ሳይፈጠር የውሃ ፈሳሾች ሳይፈጠሩ ተራሮች ሳይፈጠሩ የፍጥረታት ሁሉ የመጀመሪያ ያለ የመጀመሪያ እንደዛ የሚለው አሁን አንተ የነገርከኝ መጽሐፍ ቅዱስ ላይ መዝሙር 113 ላይ የሚላል መሰለህ። አሁን አንተ ተራሮች ሳይፈጠሩ ምን ሳይፈጠሩ አልከኝ። ተራሮች ሳይፈጠር ተራሮች ላይ ብቻ አይደለም፣ መዝሙር ላይ ብቻ አይደለም፣ በሌላ ማስረጃም አለን። መዝሙር ላይ ብቻ ቆይ አሁን እንድነግርህ እኮ ነው። አንተ እዛው ያልከው ጥቅስ ላይ ተራሮች ሳይመሰረቱ ከዋክብቶች ሳይመሰረቱ ከሆድ ወለድኩ ይላል። ከሆድ ወለድኩ ማለት እነዚህ ተራሮችም ሳይመሰረቱ ምንም ሳይመሰረቱ በፊት ኢየሱስ ክርስቶስ እንደተፈጠረ ይናገራል እኮ እዛው ላይ። ዘላለማዊ አይደለም። መዝሙር 113 ምን ይላል? እስኪ መጽሐፍ ቅዱስ ካለ አንብበው። አንተ የጠቀስከው ጥቅስ ራሱ ኢየሱስ ክርስቶስ እንደተፈጠረ ነው የሚናገረው። የተፈጠረ የሚለውን አሳየኝ እስቲ። አዎ መዝሙር 113 ላይ ያወጣል እኮ እዛ ቦታ ላይ ተፈጠረ የሚል አለ። ተፈጠረ የሚል አለ። ተፈጠረ የሚል ትፈልጋለህ? እሺ ተፈጠረ የሚል ከፈለክ ደግሞ ሌላ ቦታ ልንገርህ። ተፈጠረ የሚለው የበኩር ፍጥረት ነው አይደለም? ተፈጠረ የሚለውን አውጣ በእናትህ። እሺ እኮ ሊያሳየህ እኮ ነው የፍጥረት። እሺ ላውጣልህ። ስለዚህ የፍጥረት በኩር ነው አይደለም ወይ ያለ ነው? የፍጥረት በኩር ነው ማለት
በቃ ነገሮች ሁሉ ሳይፈጠሩ በፊት ነበረ ማለት ነው። ከፍጥረት ግን አልወጣም። እሱ ከፍጥረቶች ነው፣ ግን በኩር ነው ከእነሱ መካከል አይደለም። ከፍጥረት የወጣ ነው፣ የነበረ ነው። ነገሮች ሳይፈጠሩ በፊት የበኩር ልጅ ማለት ምን ማለት ነው? የበኩር ልጅ አሁን አንተ እከሌ የበኩር ልጄ ነው ብትል ልጅ አይደለም ማለት ነው። እከሌ የበኩር ልጄ ነው ብትል የበኩር ልጅ በኩሩ ማን ነው? ልጅ ማለት ምን ማለት ነው? የበኩር ልጅ ከባይብሉ ውጣና አሁን እኔ የበኩር ልጄ ነው ይሄ ብልህ ልጅ አይደለም ማለት ነው። የበኩር ልጅ ማለት ልጅም ነው። ስለ እግዚአብሔር ነው እያወራ እግዚአብሔር ነው። የመጀመሪያ ፍጥረት ማለት እኮ ነው ትርጉሙ። በኩር ማለት ምን ማለት ነው? ስንተኛ ቋንቋ ነው አማርኛ? በኩር ማለት የመጀመሪያ ማለት ነው። አዎ የመጀመሪያ የበኩር ፍጥረት ማለት የመጀመሪያ ፍጥረት ማለት እኮ ነው። ሌላ እኮ ነገር የለውም። የበኩር ፍጥረት ማለት ምን ማለት ነው? የበኩር ፍጥረት አይደለም። የመጀመሪያ ማለት ከነገሮች ቀድሞ ማለት ነው። የበኩር ልጅ ማለት የበኩር ልጅ የፍጥረት ሁሉ በኩር ነው ይላል። ተወው እሱን። ይሄንን ልጅ የሚለውን ትተው የበኩር ፍጥረት ነው። የበኩር ፍጥረት ነው የሚለውን አውጣ። እሺ የበኩር ይኸውልህ፣ ሌላ አንተ ጨምረ ምናምን ሌላ ነገር እንድታመጣ አልፈልግ። የበኩር ፍጥረት ነው የሚለውን ወርድ ባይ ወርድ ውሱ ቅድም ክርስትና ከ2000 በኋላ ነው የጀመረው ብላችሁ አውርታችሁ ነበር። ይሄ ስህተት ነው። ከ2000 በፊት ነው ክርስትና የነበረው። ከ3000 በፊት ነው። ከ2025 ዓመት በፊት ነው ክርስትና የነበረው እንጂ ከ3000 በፊት ራሱ አልነበረም። ከ3000 በፊት ነው የነበረው ክርስትና። እሺ እንደዛ ከነበረ ክርስትና ምንድን ነው? የቃሉ ትርጉም ምንድን ነው? የቃሉ ትርጉም አይደለም። ቃሉ አገባን። ቃሉ የትኛውን መሰየም ትችላለህ። ክርስትና የነበረው 2000 አይደለም ነው እያልኩ ያለ። እሺ ክርስቲያን ነበሩ እነ ሙሴ ጀመረው የሚለው ማስረጃ አምጣ። ሙሴ ክርስቲያን ነው የሚለው ማስረጃ አምጣ። እየጠየቀ እኮ ነው ታሪኩ። የለም አለመኖሩ ብቻውን እኮ ማስረጃ ነው። ለነገርህ እኮ ነው ማስረጃው። ክርስቲያን ነው ክርስቲያን ነው። ሙሴ አብርሃምም ክርስቲያን ሙሴ ክርስቲያን ነበር የሚለው ማስረጃ አምጣ እስኪ። ሙሴ ክርስቲያን አንተ እሺ፣ ማስረጃ 2000 ላይ ጀመረው የሚለውን አምጣ። ስትጠይቅ 2000 ላይ ማን ጀመረ? ማስረጃ ሙሴ ክርስቲያን ነው ለማስረጃ አምጣ ሲባል ማስረጃ የለውም። እዛ ከ2000 ለመጀመሩ ማስረጃ አምጣ ይላል። የሙሴን ብቻ አይደለም እኔ እያልኩ ያለው ሙሴን ብቻ አይደለም፣ ከያዕቆብም ሁሉም የክርስቲያን ናቸው። ክርስትና የጀመረው ከአብርሃም። እሺ አንድ ጥያቄ ቆይ፣ አንዴ ውሱ ይቅርታ። ኢየሱስ ክርስቶስን የሰቀሉት ምኖች ናቸው? ኢየሱስ ክርስቶስን የሰቀሉት አይሁድ የሚባል ሃይማኖት ነበር አልነበረም? አይሁድ የሚባል ስርዓት እንጂ ሃይማኖት በለው እኔ እንጃ ለማልቀበል። እንዴት ፈሪሳውያን ምንድን ነበሩ? ፈሪሳውያን የሃይማኖት አባቶች አልነበሩም እንዴ? ሰዱቃውያን የሃይማኖት አባቶች አልነበሩም እንዴ? አንተ እኮ አይሁድ ግን አልተቀበሉትም። አልተቀበሉትም። በቃ እነሱ አልተቀበሉትም። መቀበሉን ሳይሆን እየነገርኩ ያለሁት ከዛ በፊት የነበሩት እነሱ እኮ እየተከተሉ የነበሩት የሙሴን ሕግ ነው አይደል? ሙሴ የሰጣቸውን ሕግ ነው እየተከተሉ የነበሩት። የእነሱ ሃይማኖት አይሁዳዊ ነው እንጂ ክርስቲያን አልነበሩ። ሙሴም ራሱ አይሁዳዊ ነበር። የሙሴን ሕግ አይደለም ሲቀበሉ የነበሩ እና የማንን ነው? ከራሳቸው እያወሩ ከራሳቸው ከአእምሯቸው አውጥተው ከራሳቸው ጨምረው የሚከተሉት የሙሴን ብቻ ነው የሚከተሉት። ፈሪሳውያንም ጸሐፊያንም ሊቃውንትም
ሊቃውንቶችም ጳጳሳትም የሙሴን ብቻ አይደለም ሲከተሉ ነበር፣ ሀሳብ ጨምረው ሌላ ሀሳብንም ጨምረው። ስለምን ለምሳሌ ኤውር ላይ ከተወሰነ ኪሎ ሜትር በላይ መሄድ አይቻልም። ይሄ ለሙሴ እግዚአብሔር ጽፎ ሰጥቶ ነበር። ከዚህን ያህል ኪሎ ሜትር በላይ አይራመዱ ተብሎ። ጥሩ እሺ፣ አሁን አንተ ያልከኝ ሰንበት ላይ ስራ ጥሩ እሺ፣ ይጨምሩ በቃ ስራ መስራት በፍጹም ጥሩ እሺ፣ ይሳሳቱ እነሱ ችግር የለውም። መሳሳታቸው ሳይሆን አሁን አንተ እኔ ነገርኩህ አይሁዳውያኖች እንደነበሩ። እስኪ አንተ አንድ ክርስቲያን ሰው ንገረኝ፣ ክርስቲያን ነኝ ያለ ከመጽሐፍ ቅዱስ ወይ ከኢየሱስ ክርስቶስ በፊት ክርስቲያንነቱን የገለጸ ሰው እስኪ ንገረኝ። አብርሃም ክርስቲያን ነኝ ብሏል? አብርሃም ክርስቲያን የት ጋር ነው ክርስቲያን ነኝ ያለ? አብርሃም ክርስቲያን እንደነበረ በምን አወቅ? የተፈለፈላችሁበትን ያንን አለትን አብርሃም የክርስቲያኖች ሁሉ አባት እንደነበረ፣ ሳራም ደግሞ የክርስቲያኖች ሁሉ እናት እንደነበረች መጽሐፍ ቅዱስ በደንብ አብራርቶ አስቀምጧል። የክርስቲያን እናት መሆንና ክርስቲያን መሆን እኮ ይለያያል። አሁን የእናት አሁን ለምሳሌ ነው እኔ ያስተማረኝን አባቴ ነው ምለው የቀለም አባቴ ስለሆነ ማለት ነው። እኔን ያስተማረኝን መምህር ልጅህ አሁን ያንተ ልጅ አሁን ቢሰልም አንተ የሙስሊም አባት ትሆናለህ። ግን አንተ ሙስሊም አይደለም። አንተ የሙስሊም አባት መሆነ እኮ ሙስሊም አያስብልህ። ስለዚህ አብርሃምም የክርስቲያኖች አባት መሆኑ ክርስቲያን አያስብለው አይደለም። ተሳስተሃል፣ አትሳሰት። አብርሃም ራሱ እግዚአብሔር ጠርቶ ከኡር ካራዳውያን አውጥቶ እኔ ወደማሳይበት ውጣ እኔ ወደማሳይበት ምድረ ባዳ ሂድ ብሎ ያወጣ ጣዖትን ከሚያመልኩበት ከጣዖት ስርዓት መሀል እግዚአብሔር ከማይከብርበት ስፍራ እንዳወጣ መጽሐፍ ቅዱስ በደንብ አድርጎ ያብራራል። ከዛም በኋላ እግዚአብሔር አብርሃምን እንደባረከ አብርሃምን የዓለም ሁሉ አባት እንዳደረገ እና የክርስቲያኖች ሁሉ አባት እንዳደረገ መጽሐፍ ቅዱስ በደንብ አብራርቶ አስቀምጠዋል። ታሪኩ አቤት መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አብርሃም ክርስቲያን ነበር የሚል አንድ ጥቅስ አለ ወይስ የለም? አዎ አለ። የቱ ጋር? የቱ ጋር? ታሪኩ ጌታ ሰው ጌታ ዘመንህን ይባርከው። የዛሬው ቀን ያንተ ነው። መለስ ተቆጣጠርከን እኮ። ታሪኩ እንዴ ወጣ እንዴ? ፈርስት ኦፍ ኦል ባይብል ላይ የሌለ ነገር ራሱ እያወራ ጃግን። አሁን በዚህ መሀል መረዳት ያለብህ ምንድን ነው? የሂፖክሪሲውን ብዛት ነው። 10 ሆናችሁን ብትመጡ 10 ሀሳብ ነው ያላችሁ። 100 ሆናችሁን ብትመጡ 100 ሀሳብ ነው ያላችሁ። ገባህ?